ሰላም ሰላም ተመልካቾቻችን እንዴት ናችሁ? በዛሬው ፕሮግራማችን በወሎ አካባቢ ያለውን የሰርግና የጫጉላ ፕሮግራም የመጨረሻውን አጠባ የሚባለውን ፕሮግራም ላሳያችሁ ነው። እንግዲህ በምስሉ ላይ እንደምትመለከቱት ሚዜዎቹ ከሙሽራ ወይም ጫጉላ ፕሮግራም ካለቀ በኋላ አጠባ የሚባለው አለና ወንዝ ዳር ሄደው ተሰባስበው በሳቅ በጨዋታ ውሃ ይተራጩ ውሃ ውስጥ እየዋኙ የሚያሳልፉበት ፕሮግራም ነው። ልክ እንደምታዩት መጨረሻ ላይም ልክ ይሄንን ፕሮግራም የአጠባውን ፕሮግራም ጨርሰው ወደ ቤት ከተመለሱ በኋላ ሙሽሪትን ይደብቋታል። ከዛም በኋላ ሙሽሪት ከተደበቀችበት ስር ሚዜው ባሪያ በመባል የሚታወቀው የሚዜው የሙሽራው የቅርብ አማካሪ አለ። እሱ ያችን ሙሽራ አግኝቶ እስካላስረከበ ድረስ ባለንጋ ይገረፋል፣ ይቀጣል። እጅግ በጣም ማራኪና ደስ የሚል ፕሮግራም አለ። በትንሿም ቢሆን ያጠባውን ፕሮግራም እዚህ ጋር እንደምታዩት ነው። ይህ የምታዩት ፊት ለፊታችን ያለው አልገባም ብሎ ፈርቶ እጅግ ተሰባስበን ይዘን ውሃ ውስጥ እየነከርነው ነው። ብቻ ደስ ይላል፣ ከምነግራችሁ በላይ ደስ ይላል። ባህሉ፣ ሁኔታው፣ ወንዝ ዳር ያለው ፍቅር፣ አብሮ መብላቱ፣ መጎራረሱ እጅግ ማራኪና ወደር የለሽ ነው። በጨረፍታ የተወሰነ እዩትና እመለሳለሁ። እንደምታዩት እያንዳንዱ ቦታ ላይ አልገባም ያለን ሚዜ በግድ ከነ ልብሱ ነው የሚያስገቡት። በቃ ህግ ነው፣ መታጠብ አለበት፣ መግባት አለበት። የመጨረሻው ፕሮግራም ግን ደስ የሚለው ሁሉም በደስታ አብዶ መለያየት ምን ያክል ከባድ እንደሆነ የሚያሳየው ሁሉም ተላቅሶ ነው የሚገኝ፣ በጣም ተለቃቅሶ። እናም እዛ ውስጥ ሚዜዎቹ እያንዳንዳቸው የሚወጣላቸው ስም አለ። ጫጉላው ካለቀ በኋላ ራሱ ሁሉም የሚጠራራው በዛ በጫጉላው ስም ነው። ለምሳሌ ፊት አውራሪ፣ ዶክተር፣ አሳላፊ፣ አጋፋሪ የሚባሉ እጅግ በጣም የሚያማምሩ ስሞች አሉና ያ ፕሮግራም ሁሌም በትውስታ ውስጥ አለ። እንደ ሕፃን ልጅ ቦርቀህ ተጫውተህ የምታሳልፈው ምንም ቂም የሚባል ነገር የሌለበት ባህል ነውና ሁሌም እመኘዋለሁ። በመጨረሻም ሁሉም የሙሽራው አባላታች ወደ ሙሽራው ቤት ያመራሉ ከእጥበት በኋላ።